ሰላም ጤና ይስጥልኝ። ዛሬ በዓለም ላይ ካሉ ድንቅ የጤና ሚስጥሮች አንዱን እንፈትናለን። በአሁን ሰዓት በሚሊዮን የሚቆጠሩ ሰዎች ሰውነታቸውን ሙሉ በሙሉ ለመለወጥ ውድ የሆኑና የተወሳሰቡ ምግቦችን ፍለጋ ይደክማሉ። ነገር ግን እውነተኛው የተፈጥሮ ተአምር በየቀኑ በኩሽናችን ውስጥ በምንመገባቸውና ለአጠቃቀም እጅግ ቀላል በሆኑ ፓፓያ ውስጥ ተደብቀው ይገኛሉ። ለመሆኑ በአመጋገባችሁ ላይ አንድ ቀላል ለውጥ ብቻ በማድረግ ማለትም በየቀኑ ለአንድ ወር ያህል ፓፓያን ብቻ በተከታታይ ብንመገብ በአካላችን ላይ በውስጣዊ አካላችንና በኃይላችን ላይ ምን ሊከሰት እንደሚችል አስባችሁ ታውቃላችሁ? ይህ ዝም ብሎ የተለመደ የፍራፍሬ አማራጭ ሳይሆን በ30 ቀናት ውስጥ መላው ሰውነታችን ከራስ ፀጉር እስከ እግር ፍጥራችን በአዲስ ጉልበት የሚቀየር የምግብ መፈጨትን የሚያሻሽልና የውስጥ ጤናችንን የሚያድስ ትልቅ የተፈጥሮ አብዮት ነው። ሳይንሳዊ ምርምሮች የተረጋገጡበትና በየቀኑ ለአንድ ወር ፓፓያ በሰውነታችን ውስጥ የሚያመጣውን አስገራሚ ሁነታዊ ለውጥ አብረን እንመልከት። መልካም ቆይታ ይሆንላችሁ። በቅድሚያ ለመሆኑ ፓፓያ ምንድን ነው? ለምንስ ነው የዓለም የጤና ባለሙያዎች ሳይቀሩ እንደ ታምራዊ ፍራፍሬ የሚመለከቱት? በቅድሚያ ይህንን ጥያቄ መመለስ ይኖርብናል። ፓፓያ በተፈጥሮ እጅግ ጣፋጭና በውስጡ እጅግ የበለጸገ አልሚ ምግብ የያዘ ሞቃታማ ፍራፍሬ ነው። በሳይንሳዊ ላቦራቶሪዎች ውስጥ ሲመረመር ፓፓያ ከሌሎች ፍራፍሬዎች በተለየ መልኩ እጅግ ከፍተኛ መጠን ያለው ፓፓያን የተሰኘ ልዩ ኢንዛይም በውስጡ ይዛል። ይህ ኢንዛይም በአንጀታችን ውስጥ እንደ ተፈጥሯዊ መቁረጫ በመሆኑ ፕሮቲኖችን በማፍረስ የምግብ መፈጨትን እጅግ የማቃለል አስገራሚ አቅም አለው። ከዚያም በላይ ፓፓያ የሰውነታችንን ህዋሳት ከእርጅናና ከውድመት የሚጠብቁ ቤታ ካሮቲንና ሊኮፔን የተባሉ ብርቅዬ የአንቲኦክሲቶችን የሚገኙበት ምንጭ ነው። ከአንድ ኩባያ ፓፓያ ብቻ ሰውነታችን በየቀኑ የሚፈልጋቸውን እንደ ቫይታሚን ሲ፣ ቫይታሚን ኤ፣ ፖታሺየም እና ፎሌት ያሉ ንጥረ ነገሮችን ከፍተኛ መጠን ማግኘት ይቻላል። በአጭሩ ፓፓያ ማለት ተፈጥሮ በትንሽ ፍሬ ውስጥ አጭቃ የሰጠችን ሙሉ መድኃኒታችን ነው። ታዲያ አሁን ደግሞ በየቀኑ ለ30 ቀናት ያህል ይህንን አስገራሚ ፍራፍሬ ብንመገብ የምናገኛቸውን የጤና ጥቅሞች በዝርዝር እንመልከት። አንደኛ፣ የምግብ መፈጨት ስርዓትን ሙሉ በሙሉ ያስተካክላል። ፓፓያን በየቀኑ መመገብ ስንጀምር በሰውነታችን ውስጥ የሚታዩ የመጀመሪያ ትልቅ ለውጥ በሆድና በምግብ መፈጨት ሂደታችን ላይ ነው። ፓፓያ በተፈጥሮ እጅግ ከፍተኛ መጠን ያለው ፓፓያን የተባሉ ልዩ ኢንዛይም ይይዟል። ይህ ኢንዛይም ወደ አንጀታችን ውስጥ ሲገባ ፕሮቲኖች ወደ ትንሽዬ ቅንጣቶች በመቁረጥ ልክ እንደ ተፈጥሯዊ መበታተኛ ሆኖ ያገለግላል። ይህ ሂደት ለዓመታት ሲያስቸግራቸው የነበረውን የሆድ መነፋት፣ የምግብ አለመፈጨት ስሜትና ከምግብ በኋላ የሚፈጠሩ የማይመች ጋዝ መከማቸት በአጭር ቀናት ውስጥ ሙሉ በሙሉ ያስወግዳል። ሁለተኛ፣ ወጥና ዘላቂ የሆነ ከፍተኛ የሰውነት ጉልበትና ንቃት ይሰጠናል። ብዙዎቻችን ጠዋት ላይ በምንመገባቸው ከፍተኛ ስኳር ያላቸው ምግቦች ሰውነታችን በፍጥነት እንዲፈጭ ስለሚፈልጉ የስኳር መጠን በድንገት ከፍ አድርገው ከአንድ ሰዓት በኋላ መልሰው ዝቅ ያደርጉታል። ይህ ደግሞ ከቁርስ በኋላ ከፍተኛ የድካምና የማዛጋት ስሜት እንዲሰማን ያደርጋል። ፓፓያ ግን በውስጡ ያለው የተፈጥሯዊ ፍሩክቶስ ከፋይበር ጋር ተደባልቆ ስለሚገኝ ኃይሉን ወደ ደም ውስጥ የሚለቀው ቀስ እያለ በቁጠባ ነው። በዚያም ምክንያት ፓፓያን ተመገበን ስንመጣ ያለምንም የጉልበት አቋራጭና ድካም ሳይሰማን ቀኑ ሙሉ ንቁ ሆነን ለመስራት ያስችለናል። ሶስተኛ፣ የሰውነት መዋቅርን ከውስጡ ወደ ውጭ ያጸዳል። ፓፓያ መላውን የሰውነት ክፍላችን ከውስጥ ወደ ውጭ ንጹህ እንዲሆን የሚያደርግ ስራ ያከናውናል። በአንጀታችን ውስጥ በሚሊዮን የሚቆጠሩ ጠቃሚ ባክቴሪያዎች ይኖራሉ። ፓፓያ ለእነዚህ ባክቴሪያዎች ተመራጭ ምግብ በመሆኑ እንደ ፕሪባዮቲክስ ሆኖ ያገለግላል። በ30 ቀናት ውስጥ ፓፓያን ስንመገብ የእነዚህን ጠቃሚ ባክቴሪያዎች ቁጥር ይጨምራል እና የአንጀታችንን ጤናችንን እንዲመልስ ያደርጋል። ከዚህም በላይ ፓፓያ ውስጥ ያለው ፋይበር የሰውነታችንን መርዛማ ነገር ጠርጎ በቀላሉ እንዲወጡ ያደርጋል። አራተኛ፣ የፊት ቆዳን ያጠራል እንዲሁም የተፈጥሮ እርጥበቱን ጠብቆ እንዲበራ ያደርገዋል። ይህ ጥቅሙ በሰውነታችን ውጫዊ ገጽታ ላይ በግልጽ የሚታይ ድንቅ ለውጥ በፓፓያ ውስጥ የሚገኙ ኃይለኛ የአንቲባዮቲክ የአንቲኦክሲቶችንና የቫይታሚን ሲ በቆዳችን ውስጥ ያሉ ሴሎችን በፍሪ ራዲካል አማካኝነት እንዳይሰባበርና እንዳይረጁ ይከላከላል። በተጨማሪም ፓፓያን መመገብ የቆዳ መቅላትን፣ ብጉርና ማዲያትን ደረጃ በደረጃ እንዲጠፋ ያደርጋል። በዚህ ምክንያት የፊት ቆዳችንን ፈጽሞ በከፍተኛ ሁኔታ ይጠብቃል እና ያደርጋል። ፓፓያ ዝቅተኛ ካሎሪ ያለው ከፍተኛ የውሃና የፋይበር ይዘት ያለው በመሆኑ በጣም ትንሽ ተመገበን እንኳን ረጅም ሰዓት የጠገብን የመሰለ ስሜት እንዲኖረን ያደርጋል። ይህ በመካከለኛው ሰዓት ላይ የሚመጡብንን ያላስፈላጊ ምግብ ፍላጎትና የጣፋጭ አምሮታችንን ሙሉ በሙሉ ይቆጣጠርልናል። ሳናውቀው የካሎሪን ፍጆታችን እንዲቀንስ ስለሚያደርግ ሰውነታችን በውስጡ ያከማቸውን አሮጌ ስብ አቃጥሎ ለኃይልነት እንዲጠቀምበት በር ይከፍታል። ስድስተኛ፣
በደማችን ውስጥ የሚገኘውን በተፈጥሮ መጥፎ የኮሌስትሮል መጠን በአስገራሚ ሁኔታ ይቀንሳል። ይህ ጥቅሙ በሳይንስ ዓለም ትልቅ እውቅና የተሰጠውና ልባችን ከተለያዩ አደጋዎች የሚጠብቅበት ድንቅ ባህሪው ነው። ፓፓያው በውስጡ ያለው ከፍተኛ ፋይበር እና የአንቲኦክሲዳንቶች የሰውነታችን መጥፎ ኮሌስትሮል እንዲቀንስና ጥሩ ኮሌስትሮል እንዲመነጭ ያደርጋል። ይህ ማለት የደም ቧንቧችን ንጹህ የሆነው ልባችንን ያለምንም እንቅፋት መስራቱን ይቀጥላል ማለት ነው። ሰባተኛ የደም ግፊትን ወደ ትክክለኛው መስመር ይመልሳል። ፓፓያን በየቀኑ መመገብ ከፍተኛ የደም ግፊት እንዳይከሰት አስቀድሞ የመከላከልና የተስተካከለ የደም ዝውውር እንዲኖረን የማድረግ ትልቅ አቅም ያለው ፓፓያ በውስጡ ከፍተኛ መጠን ያለው ፖታሺየም ይዟል። ፖታሺየም በሰውነታችን ውስጥ ያለውን የሶዲየም መጠን በመመጣጠን የደም ቧንቧችን እንዲዝናኑና እንዲለጠጡ ያደርጋል። የደም ቧንቧዎቻችን ሰፊና ዘና ያሉ ሲሆኑ ልባችን ደግሞ ለመከፈት የምታደርገውን ጥረት ስለሚቀንስ የደም ግፊት በተፈጥሮ መንገድ ይስተካከላል። ስምንተኛ የአይን ጤናን ይጠብቃል እንዲሁም ራዕይን ያሻሽላል። ፓፓያን በውስጡ ከፍተኛ መጠን ያለው የቫይታሚን ኤ እና ቤታ ካሮቲን ይዟል። እነዚህ ንጥረ ነገሮች የአይን ብርሃንን የሚቀበለውን የፊትና የሬቲና ክፍል ጤና ይጠብቃል። እንዲሁም ከእድሜ ጋር ተያይዘው የሚመጡ የአይን በሽታዎችን የመከላከል አቅም አላቸው። ፓፓያ ለ30 ቀናት መመገብ ማለት ለአይናችን ጥሩ እይታ የሚሰጥ የተፈጥሮ መነጽር መገንባት ማለት ነው። ዘጠነኛ የነርቭ ስርዓትን ያረጋጋል እንዲሁም ጥልቅ እንቅልፍ እንድንቀኝ ያግዛል። ፓፓያ ለአካላዊ ጤና ብቻም ሳይሆን ለነርቭ መረጋጋት ጭምር ፍጹም መፍትሄ ነው። ፓፓያ በውስጡ ከፍተኛ መጠን ያለ የቫይታሚን ቢ ኮምፕሌክስ ዝርያዎችን ይዟል። ይህ የቫይታሚን ስብስብ በዕለተ ዕለት የሥራ ጫና ምክንያት በሰውነታችን ውስጥ የሚመረተውን የጭንቀት ሆርሞን መጠን ዝቅ ያደርጋል። ከአይምሮአችን ከውጥረትና ከጭንቀት ሲላቀቅ የሰውነታችን ጥጮች ሙሉ በሙሉ ዘና ይላሉ። በዚህ ምክንያት ማታ ማታ የሚኖረንን የእንቅልፍ እጥረት ይስተካከላል እና ጥልቅ እንቅልፍ እንድናቀኝ ያግዛል። አስረኛ የሰውነት በሽታን የመከላከል አቅሙን ከፍተኛ ደረጃ ያጠነክራል። የሰውነት በሽታን የመከላከል አቅምን በከፍተኛ ደረጃ ያጠናክራል። በ30 ቀናት ማጠናቀቂያ ላይ በፓፓያ ውስጥ ያሉት እንደ ቫይታሚን ሲ፣ የቫይታሚን ኤ እና ዚንክ ያሉ ወሳኝ ማዕድናት በውስጣችን ውስጥ ሙሉ በሙሉ ያዋህዳሉ። እነዚህ ንጥረ ነገሮች በደማችን ውስጥ ያሉትን በሽታዎች የሚዋጉትና ነጭ የደም ሴሎችን የማምረት እና የማጠናከር ከፍተኛ አቅም አላቸው። ጠንካራ የበሽታ መከላከል ስርዓት ሲገነባ ወቅታዊ የሆኑ ቫይረሶችን፣ ባክቴሪያዎችን እና የጉንፋን ኢንፌክሽኖችን በቀላሉ የመቋቋም ብቃትን ያገኛል። ስለዚህ እንግዲህ ፓፓያ ለ30 ቀናት ያህል በየቀኑ ብንመገብ እነዚህን አስገራሚ የሆኑ 10 ጥቅሞችን በሰውነታችን ላይ የምናገኝ ይሆናል። ታዲያ ፓፓያን እንዴት በትክክል መመገብ አለብን? ይህን ሁሉ ሁለንተናዊ ጥቅም ለማግኘት ግን ፓፓያን እንዴት እና በምን መልኩ ማዘጋጀት እንዳለብን ማወቅ ትልቁ መፍትሄ ነው። ብዙ ሰዎች የሚሰሩትን ትልቁ ስህተት ገና ያልበሰለ ወይም ከመጠን ያለፈ የበሰለ ፓፓያን መምረጥ ነው። እኛ ልንጠቀመው ይገባው በትክክል የበሰለ ቀለም ወርቃማ ቢጫ የሆነና ለመብላት የሚያስችል ፓፓያ ነው። ፓፓያን በምንመገብ ጊዜ ደግሞ ከሌሎች ስብ ያላቸው ምግቦች ጋር መብላት ጥቅሙን ያሳድገዋል። ምክንያቱም ቫይታሚን ኤ እና ቤታ ካሮቲን በሰውነት ውስጥ እንዲዋሃዱ ስብ ያስፈልጋቸዋል። ለምሳሌ ፓፓያን ከአቮካዶ ወይም ከወይራ ዘይት ጋር በማደባለቅ መመገብ በጣም ጥሩ ነው። በቀን 1 ኩባያ ፓፓያ በትክክለኛው መንገድ አዘጋጅቶ መመገብ ለውጡን ለማየት ሙሉ በሙሉ በቂ ነው። በአጠቃላይ ለ1 ወር ያህል በየቀኑ ፓፓያ መመገብ ማለት ሰውነታችንን ከተለያዩ የጤና እክሎች የምንጠብቅበት የተፈጥሮ ጋሻ መገንባት ማለት ነው። ይህ ቀላል የሚመስል ነገር ግን ትልቅ የጤና አብዮት ነው። ምግብ መፈጨትን ማስተካከል ይጀምር እና ልባችንን መጠበቅ፣ ደማችንን ማጽዳት እንዲሁም በአይምሮአችን አመጋገብ ሙሉ በሙሉ ሰውነታችን እንዲጎለብት ሰውነታችን በአዲስ ጉልበት ይተካዋል። ፓፓያን የዕለት ተዕለት ምግባችን በማድረግ ይህንን ተፈጥሯዊ የ30 ቀን የጤና ጉዞ መጀመር ለሰውነታችን የምንሰጠው ትልቅ ስጦታ ነው። ቪዲዮ ጠቃሚና አስተማሪ እንደሆነ ግምቴ ነው። ላይክ እንዲሁም ደግሞ ሼር በማድረግ አትርሱ። ለዛሬ በዚህ ቀን በቀጣይ አስተማሪ የጤና ትምህርት እስከምንገናኝ ድረስ በጤና ቆዩልኝ። ቸር ሰንብቱ።